አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የመዲ ፋሚሊ ቤተሰቦች እንዴት ናችሁ? እኛ ሰላም ነን አልሐምዱሊላህ። በየላችሁበት ያለ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ እንግዲህ ማክሰኞ ነው፣ አብረን እንዋል ማለት ነው። እዚህ ጋር እንግዲህ ጥንቅሽ ዘርተን ነበረ፣ ያው ሰዓቱም አልፎ ነበረ፣ ግን እየወለደ ነው። አሁን እዛ ጋር ጀምሯል ማለት ነው። ማሻአላህ አምሮበታል ማለት ነው። ቤት ገዛሽ እንዴ ላላችሁኝ፣ ቤት ገዝቼ ሳይሆን ተከራይቼ ነው እንጂ ገዝቼ አይደለም። እውነት ለመናገር ያው ኢትዮጵያ ተሰርቶ ቤት አይሰራም። ያኔ የኢትዮጵያን ስራ ሰርታችሁ ቤት አይሰራም። ላኪን ግን ኢንሻአላህ ተስፋ እንቆርጥም ማለት ነው። ያው ለዱንያ ቤት የኪራይ ህይወት ነው። ዱንያ ኪራይ ናት ራሷ ማለት ነው። ቤቱ ሳይሆን ዱንያ ራሷ ማለት ነው። እና ዛሬ አብረን እንዋል ከጧት እስከ ማታ አቤት ነው ዛሬ ሙሉ አብዛኛውን ዛህራም የለችም። ስለዚህ ብቻዬን ነው ሙሉ ማለት ነው። ቤት አብረን እንዋልና የሚሄድበትም አለኝ የሚሰራራ ነገሮች ይኖሩኛል። አብረን እየሰራራን አብረን እንዋል እላችኋለሁ። ወደ ውጭ ወጣ ማለት ነው። ጧጧት በጣም ነው የሚያስደስተኝ ማየት እንደዚህ። በዚህ ራሱ ሁርማ ነው እንደምታዩት ማለት ነው። እና በጣም ያምራሉ እንትኑ ወፎቹ ምናምን በቃ የሚያምር ነገር ነው። በዚህ በጓሮ ዘወር ስትሉ ጸጥ ያለ ስለሆነ ሰፈሩ ማለት ነው። ነገራችን ላይ እህሉ በቆሎም ጥንቅሹም ይደርስ ነበረ፣ ግን ዝናብ ጠፋ ማለት ነው። ይዳምናል ግን ፀሐይ ነው ማን ነው ይዳምናል፣ ዝናብ ግን የለም ማለት ነው። እና ዝናብም አላህ እንዲሰጠን ዱአ አድርጉ። ገጠር ያለው በጣም ተቸግረዋል ማለት ነው። ማሽን ላይ ወልዶ አበባ ሆኖ ዝም ነው ያለው እያሉ ነው ገጠር ማለት ነው። እና ሰላም ይሁንልን እያላችሁ ዱአ አድርጉ እላችኋለሁ። እዛ ጋር ያሉ አሞራ ማለት ነው ብዛታቸው ልነግራቸው አልችልም። እዚህ ይታዩዋቸዋል ብዬ አስባለሁ። ከዚህ ቤት በታች ውርማ አለ፣ ከውርማ በታች ወንዝ ስለሆነ አሞራዎቹ ማሻአላ ብዛታቸው። እንግዲህ ዛሬ ቁርስ እንሰራለን፣ ወንድሞቻችን እናበላለን። ወንዶቹን እንሸኝና ወደ ቀን ውሏችን ማለት ነው። መጀመሪያ ያው ቁርስ ነው የምንሰራው። ቂጣ ፍርፍር እዚህ ጋር አዘጋጅቻለሁ። ቂጣ ፍርፍር እንሰራለን። ከዛ ቁርሳቸውን ሱቅ ነው የምልክላቸው ማለት ነው። ሁለቱም ሄደዋል ወንድሞቼ። ከዛ ቂጣ ፍርፍራችንን እንደዚህ ደርሶ ቋጠርን ማለት ነው። ከዛ ሻሂያችንን እናደርግላቸዋለን ማለት ነው። ቆንጆ ሻይ ነው ያፈላሁት። ሻሂያችን እንደዚህ ይመስላል። ፔርሙሱ ላይ ሲገባ ነጭ ነው የሚመስለው፣ ላኪን ግን እንደዚህ ነው። በጣም የሚያምር ቆንጆ ሻሂ አፈላን፣ ሸኘን እነሱን ማለት ነው። ከዛ እንግዳ ባይ ዛህራ ዲፎ አምሮኛል። የሀገራችን በእምድ መቼም የማያውቃለ ብዬ አላስብም። እምድ ዳቦ መጋገሪያው ምጣድ በዛ አሁን ለተኔ ሰው ቤት ይዤም ሄዶ ስጋግር አይታ በቃ ዛሬ ካልተጋገረ ብላ ነበር ከትናንት ወዲያና ዛሬ ጋግሬ እሷ ስትመጣ ሰርፕራይዝ አረጋታለሁ። እዚህ ጋር ጨው አድርጌያለሁኝ፣ እንዲሁም ትንሽ ሱካር አረጋለሁ። ሱካር አላበዛም፣ ለምን በእንትን በምድ የሚጋገር ስለሆነ። ግን ሱካር ሊጡ ላይ ካለው የሆነ ፍትፍት ይላችኋል ማለት ነው። እዚህ ጋር እርሾ አረጋለሁ። ያው እኔ ሌላ ጽዳት እስከማጸዳዳ ቤቱን ምናምን በደንብ ይቦካልኛል። ጋግሬ እኔ ያው መሄድበት ስላለኝ ምሳ ይዤ ምሳ ሰርቼ እስከዛ እንዲቦካልኝ ነው። ጧት ነው አሁን ተጠቀምኩት። እዚህ ጋር 2 የሾርባ ማንኪያ ወተት ፓውደር እና ካሜራ፣ ጨው፣ ሱካር እና ጥቁር አዝሙድ ነው። እነዚህን ምንድነው ደረቁን አንድ ላይ አዋህደዋለሁ ማለት ነው። ከዛ ፒክን ፓውደር 1 የሻይ ማንኪያ አደርግበታለሁ። ደረቁን አዋህጄ ከዛ ለብ ባለ ውሃ ነው ማቦካው። ቆንጆ ነው የሚሆነው። ከዛ ሁሉንም አቀላቀልኩት። አሁን ማቡካት ነው ማለት ነው። በነገራችን ላይ እኔ ብዙ ጊዜ ቤት አልውልም። የቤቱን ስራ የምሰራው እህቴ ናት። ያኔ ስለምዞር ማለት ነው። ቤት ውስጥ ጭራሽ ቤት የማልውልበት ጊዜ ጁምአ ብቻ ነው ማርፈጃ እስከ ምሳ ሰዓት ድረስ ከምሳ በኋላ ወደ ስራ የምገባውና ግን በቃ
ቤት መዋል አንዳንድ ጊዜ ጥሩ ነው። አንደኛ እኔ በቃ ምግብ ስሰራ ምናምን አይምሮዬ ይታደሳል። እውነቴን ነው የምነግራችሁ። ሲደብረኝ ምግብ ምናምን መስራት እወዳለሁኝ እና ዛሬ እንግዲህ ያው ባልፈልግም ቤት ግማሽ ቀን እውላለሁ ማለት ነው እና አብረን እንዋል። በደንብ የምሰራውን ሁሉ ላሳያችሁ እሞክራለሁ ኢንሻአላህ ቪዲዮ እንዳይረዝም እንጂ። ከዛ ሀባይ በዚህ መልኩ ሊጣችንን አብኩተናል። በጣም ቆንጆ አድርጌ ነው ያሸሁት እና ቆንጆ ሊጥ ነው የሆነው። ከዛ እኔ ቁርሴንም አልበላሁም። ማታ ከትናንት ወዲያ ቪዲዮ የለቀኩላችሁ እቃ ልጅቷ እየመጣኝ ነው ኤርፖርት እንድትቀበኝ ብላኛለች። ረስቸዋለሁ። ስለዚህ ማንም የለም ቤት። አሁን ወንድሜን ከሱቅ ና ቶሎ ብዬ ወደ ኤርፖርት እንሄዳለን ማለት ነው። እሱ እስከሚመጣ የቻልኩትን አጸዳዳለሁ። ቤት የሚባል አላጸዳውም ገና። እስከዛ ያው እንግዲህ እስከምትመጣ ልጅቷን ተቀብዬ እስከምመጣ ድረስ ስጋ ነው የምሰራው። ስጋው በረዶ እንዲለቅልኝ አወጣሁኝ። 2 ሰዓት ነው አሁን 2 ሰዓት ከ20 ደቂቃ ነው። ስለዚህ ይሄኛውን ውሃ ላይ እንነክርና የቻልኩትን ያህል ቤቴን አጸዳድቼ ከዛ ከሱቅ ሲመጣልኝ ወንድሜ ወደ ኤርፖርት እንሄዳለን ማለት ነው። ሱቅ እስከሚመጣ ድረስ ቤቱን እስከሚጠብቅልኝ ድረስ እኔ መኝታ ቤቴን ጸዳ አርጌ ፏፏ አርጌ ያለሁኝ እንግዲህ እንደዚህ እንደምታዩት። ከዛ በኸህ እናረግና ልብሳችንን ቀያይረን ወደ ኤርፖርት አድርገን ከዛ ኤርፖርት ለመሄድ ተዘጋጅተናል። ልጅቷን ተቀብለን ወደ ወልዲያ ሸኝተን ወደ ቤት እንመለሳለን ማለት ነው። እንግዲህ እንዳይረፍድብኝ ዛሬ እንሂድ ወደ ኤርፖርት። ዛሃባይ ኮቻ ኤርፖርት ገባን ልጅቷን ለመቀበል ማለት ነው። ከዛ በጣም ነው የሚያምረው ሀቂቃ። በፊት በዚህ አልነበረም በሩ፣ አሁን ነው በዚህ ያደረጉት። በጣም ያምራል፣ አይገልጸውም ማለት ነው። በጣም ነው የሚያምረው ሀቂቃ። ዛሃባይ ልጅቷን ተቀብዬ ሽሮ ሰርቼ እሷን አበላልቼ ሸኘሁኝ። ከዛ እኔ ስጋውን እንደዚህ ረፍዷል፣ በነገራችን ላይ በጣም ረፍዷል። ስጋችንን እንጥዳለን። እኔ ድፎውን እስከማዘጋጃጅ ስጋው ይበስልልኛል ብዬ ተስፋ አደርጋለሁ። በረዶም ያለቀቃለሁ በነገራችን ላይ እንደዚህ አድርጌ። ያው ብዙ ነው ስጋው ማሻአላህ የሆነ ስጋ ነው። በደንብ ጥብ አድርጌዋለሁ። ነጭ ሆኖ እንደምታዩት ማለት ነው። ከዛ ይሄንን ከድነን እስከሚበስል እኔ ድፎዬንም እደፋለሁ፣ ኬክም እሰራለሁ። ድፏችንን ለመጋገር ከዚህ ጋር ኮባ እንቆርጣለን። ኮባችንን በዚህ መልኩ አጣጥበነዋል ማለት ነው። ለምን ከዛፉ ላይ ቆሻሻ አይጠፋውም ማለት ነው። በደንብ አጣጥቤ እንደዚህ አዘጋጅቻለሁ። ጣችን በዚህ መልኩ ደርሷል ማለት ነው። ወቅቷል። ጥቁር አዝሙዱ ምናምን እዚህ ጋር ተቋቆሩ ስታዩት ሌላ ነገር እንዳይመስላችሁ ጥቁር አዝሙድ ነው። ከዛ ምጣዳችንን ጥደናል። እንደዚህ ጎርጓዳ ነው፣ ብረት ምጣድ ነው፣ መንከር ነው ከላይ። ከዛ እንደዚህ ቅጠላችንን ረበረብና ከዛ እንደዚህ ሊጣችንን አደረግን እናለባብሳለን ይሄንን። ከዛ ብረት ምጣድ ነው ከላይ የከደንኩት። ጤሱ ግን የምር እያስቸገረኝ ነው። አልሙሄም እዚህ ጋር እንግዲህ እንደምታዩት እሳቱ ከታች የነደደበት ይበቃዋል። የተወሰነ ሙቀቱ እንትን እንዲለው ማለት ነው፣ ዳቧችን ሳይነፋ እንዳይወጣ። ከዛ ከላይ የምናነድበታለን ማለት ስጋችን በራሱ ውሃ አምጥቶ እያበሰለ ነው እንደምታዩት ማለት ነው። ከዛ እኛ እስከዛ ድረስ ኬክ እንሰራለን። እንደዚህ ውጭ ላይ ከሰል ላይ እያበሰልኩ ነው ማለት ነው። ጥብሳችን ደርሷል። አያችሁት እንዴት እንደሚያምር ማሻአላ ተባረከ ረህማን ሆኖ ደርሶልኛል። ትንሽ ውሃ ጠብ አደርግበታለሁ መረቅ እንዲኖረው፣ ደረቅ እንዳይሆን። ያው እኔ ስጋ ሌላ ጥብስ ብቻ ስለሆነ የሰራሁት ቀይ ወጥ ቢኖር መረቅ ያለው ባይሆን ጥሩ ነው። ግን ቀይ ወጥ ስላልሰራሁ ትንሽ መረቅ እንዲኖረው አደርግበታለሁ ማለት ነው። በጣም ቆንጆ ሆኖ ነው የበሰለልኝ እንደምታዩት። እዛ እንደዚህ ሆኖ ጥብሳችን ደረሰ። በፔርሙስ ሳህናችን አድርገን እንከርናለን ማለት ነው። የሚያናድደው ነገር ኬኩ ሳይበስል ማብራት ጠፋ።
አያናድድም? ያለ ኬክ ተሰርቶ ማብራት የለም። እንግዲህ እንደምታዩት ትንሽ ይቀረው ነበረ። ምንም ማድረግ አይቻልም። ከኬክ ቤት ኬክ ወስጄ እሄዳለሁ ማለት ነው። ምክንያቱም ሰዓት የለም። ምናልባት ማብራት ከመጣ ይሄ እዚሁ መቅላት ነው የሚቀረው። በነገራችን ላይ ትንሽ ይቀረዋል። ያው ኬክ ዛህራ ትወዳለች፣ ለዛህራ ይሆንላታል ማለት ነው። ዛህባይ ዲፏችን ደርሷል። ስለዚህ እሳቱን እናወርዳለን። ከዛ እንደዚህ አድርገን እንከፍተውና እናያለን ማለት ነው። ዲፎ ተሳክቶልኛል ብዬ አስባለሁ። ኬኩ ግን ማብራቱ ጠፍቶ የለም፣ በቃ አልመጣም። ከዛ ዳቧችን እንደዚህ ሆኖ በስሎልናል እንደምታዩት ማለት ነው። አወጣለሁ። ማሻአላህ ሆኖ ነው የበሰለው። በጣም ነው የሚያምረው። ግን እንዲቀነብር ሰዓት የለኝም። እንደዚህ ይበቃዋል ማለት ነው። በደንብ ነው የበሰለው። ድፎአችን እንደዚህ ሆኖ ደርሶልናል ማለት ነው። ቆንጆዬ ድፎ። እዛ እንጀራችን እንደዚህ አዘጋጅተን ቆንጆ እንጀራ እንደምታዩት ማሻአላህ የሆነ እንጀራ ነው። ከዛ ከላይ አንድ እንጀራ እናደፋበታለን ማለት ነው። ዘርግን ካዘጋጀን በኋላ ከዛ ይሄንን እንጠቀልላለን ማለት ነው። መጨረሻው እንደዚህ ከላይ እናለብስና ከዛ እዚህ ጋር ኬክ አዝዤ ነበር መጣልኝ። አልሐምዱሊላህ። ያው እንግዲህ ያኛው አልሆነለትም ማለት ነው። ለዛህራ እንደዚህ ፈራርሸን ዳቧችንን እዚህ አድርገን እንሄዳለን ማለት ነው። እኔ ሂጃለሁ። እንደዚህ ሆኖ ይጠብቃታል ከመጣች። ወይ ከሄድንበት ተመለስን። ከዛ ኬኩትን ያው እንግዲህ አሁን ከእንትን በኋላ እንደዚህ ሆኗል ማለት ነው። ከበሰለ በኋላ በነገራችን ላይ ማብራቱ የሄደበት ጊዜ እንትን መንፋቱንም ትውት አድርጎታል። ከዛ ሰንጠቅጠቅ ብሏል እንደምታዩት ማለት ነው። ላኪን ቆንጆ ኬክ ነው። ከዛ ለዛህራ ፈራርሼ ነበር የሄድኩት፣ አልመጣችም። እኔ በወቅቱ ቶሎ ተመልሻለሁ። ቶሎ ነው የተመለስኩት። ለምን ቤቱን ትቼ ስለሆነ የሄድኩት። ከዛ እንግዲህ እቃ እናጥባለን፣ ከሰዓታችንን አብረን እናሳልፋለን ማለት ነው። አሱር ልሰግድ ነው። አሱራችንን ሰግድና ከዛ እንግዲህ ከጧት ጀምሮ የቆሸሹ እቃዎችን ፏፏ እናደርጋለን። ከጧት ጀምሮ በቃ ቃል አጠብኩም። ሀባይቢ ፍንትው ወርደን እቃችንን ካጠብን በኋላ አካባቢያችንን እዚህ ጋር እንግዲህ እቃ እየቀረ የለም። እንደዚህ አጣጥቤ ጨርሻለሁ። የበረኪና ሽታኒ በጣም ነው የምወደው እቃ ሲታጠብ። ከዛ እቃችንን ካጣጠብን በኋላ ኬካችን እንደዚህ ነበረ። ማሻአላህ ነበር። ሀቂቀተን በጣም ቆንጆ ነበር የሆነው። ያው እንግዲህ ማብራት ኃይሎች አላህ ላይ ሳማሁኩም አላህ ላይ ሳማሁኩም እያልኩኝ እኔ ይሄን ኬክ እበላለሁ ማለት ነው። ሰምታችኋል። ከዛ እኔ እቃ ልገዛዛ ልወጣ ነው። የዛሬ ውሎዬ እዚህ ጋር ድረስ ይበቃል። አሁን ወደ ቲቪ ምናምን የምገዛዛው እቃ ስላለኝ እሱን ልገዛዛ ልወጣ ነው። ከወደዳችሁት ላይክ ሼር አድርጉ። ሰላም ሁኑልኝ። ከመሰናበቴ በፊት የረሳሁት ነገር የተቀበልኳት ልጅ ስጦታ ይዛልኝ መጥታለች ማለት ነው። አብረን እናያለን። ስጦታ እንደዚህ ጠቅልላ ይዛልኝ መጥታለች። ከዚህ በፊት አንዴ እቃ ገዝቼላት ነበር፣ አንዴ ደግሞ ለልጆቿ አልባሳት ልኬላት ነበር ወደ ሀራ ወልዲያ እና ይሄ ላንቺ ነው ብላኛለች። በነገራችን ላይ እስካሁን ስላልተመቸኝ አልፈታሁትም። አብረን እንፍታና እንየው ማለት ነው። እንግዲህ ሀባይ እንደዚህ ፈታሁት። ውስጡን አብረን እኔ ማለት ነው። ማሻአላህ ተባረከ ረህማን። ይውልኝ ማሻአላህ መናር የሚሽቱ የኔ ቆንጆ አመሰግናለሁ። ካልሲ አልቀረም። ከዛ ቀለበት ይዋት የምትመስለውም በአላህ የመጣችልኝን ስጦታ ማሻአላህ ተባረከ ረህማን የሆነች ቀለበት፣ ፀጉር ማስያዣ። ከዛ ይውልኝ ማሻአላህ ይህንን የመሰለ ቶብ ማለት ነው። የሚሰፋ ቶብ ጣቃ ነው ይሄ። የኔ እህት በጣም ነው የማመሰግነው። አላህ እንኳንም ከልጆችሽ ጋር ቀላቀለሽ በሰላም እንኳንም አላህ ያመጣሽ። በጣም ነው የማመሰግንሽ። ኑሪልኝ። ስጦታ እንግዲህ እኔ በቃ በጣም ነው የሚያስደስተኝ ማለት ነው። ማሻአላህ ተባረከ ረህማን። ደስ ይለኛል። እኔ እውነቴን ነው ለሰውም ስሰጥ ደስ ይለኛል፣ ሲሰጡኝም በጣም ነው እኔ ደስ ብሎኝ የሚቀበለው ማለት ነው። እና ይሄ ዱባይ ቶብ ባለፈ 4000 ብር ገዝቼ አሰፍቼዋለሁ ያልኳችሁ አይነት ነው ይሄ ማለት ነው። እና እንግዲህ ይሄንን ይመስላል የዛሬ ውሏችን። እኔም ሳይመሽ ቲቪ ምናምን የምገዛዛው እቃ ስላለኝ ቪዲዮ የምሰራው
እሱን ልንገዛ እንወጣለን ማለት ነው። ባይ ባይ።